ጥላ ወጊ ማለት ሶስት ስራ አለው። አንደኛው ስራው ከቻለ በእለት ይፈጽማል፣ ካልቻለ ጊዜ ይጠብቃል። ደግሞ የመጨረሻ ካልቻለ እድሜውን ተከትሎ ረጅም ዘመን ይቀመጣል። ሲቀመጥ ስራ እየሰራ ነው የሚቀመጠው፣ እንዲሁ አይደለም የሚቀመጠው። እድልን፣ ጊዜን፣ ዘመንን እያጨለመ ነው በውስጥ የሚቀመጠው እና እንቅፋት ሲመታ በዛው ከወደቀ በዛው የሚቀራል። ውሃ ትን ብሎት ወይም ስጋ አንቆት በዛው ይዞት የሚሄዳል። ብቻ ሰበብ ፈልጎ ከህይወቱ ጋር ተቆራኝቶ ነፍሱን ይዞ ለመሄድ ነው የሚታገለው። ጥላ ወጊ የሚባለው እንዲህ ነው። ድንገት የሆነ ህመም ሳይሰማው ድንገት የሚጠፉ ሰዎች ማለት ነው። ያ አድፍጦ የመቀመጥ ባህሪው ግን እንዳትጸልይ እየተከላከለ፣ እንዳትሰግድ እየተከላከለ